ልትድኑ ትወዳላችሁን? እንግዲያውስ ወደ ተአምረኛውና በተፈጥሮ ሙቅና ቀዝቃዛ ወደ ሆነው ከአለት ስር የሚፈልቀው የደብረ ገሊላ ልደታ ለማርያምን ጸበል ላስተዋውቃችሁ። ቦታው እዚሁ አዲስ አበባ ውስጥ ነው። እንግዲህ አያት 49 ተብሎ በሚጠራው አካባቢ። እንኳን አደረሳችሁ። ዛሬ የአብይ ጾም 4ኛ ሳምንት መጻጉዕ ላይ ነው የምንገኘው። እንግዲህ ለ38 ዓመት በአልጋ ቁራኛ ተይዞ የነበረው በጌታችን በመድኃኒታችን በኢየሱስ ክርስቶስ ልትድን ትወዳለህን? እንግዲያውስ አልጋህን ተሸክመህ ሂድ ወደ ተባለው ወደ መጻጉዕ ታሪክ ላገናኛችሁ ነው። አዎ ታምረኛዋ የደብረ ገሊላ ለማርያም የጸበል ስፍራ ከሀያት 49 ሎሚ ከለር በተቀቡ ህንፃዎች ወይም የኮንዶሚኒየም መጨረሻ 30 እና 40 ደቂቃ ተጉዛችሁ የምታገኟት ታላቅ የጸበል የበረከት የድነት ስፍራ እጅግ በሚያምር ሁኔታ መልክዓ ምድሩ አቀማመጡ አዲስ አበባ ውስጥ በማይመስልና ርቃችሁ ገዳም የተጓዟችሁ እስኪመስላችሁ ድረስ በቦታው የምትገረሙበት የጸበል ስፍራ የደብረ ገሊላ ልደታ ለማርያም ጠበል። አዎ በዚህ መልኩ መንገዳችንን እየተጓዝን እንግዲህ መነሻችንን በሌሊት አድርገን ከቦታው የደረስን ነው የምንገኘው። አያችሁት እንዴት እንደሚያምር ቦታው እጅግ ውብና ማራኪ መንፈስን የሚያድስ ነውና ተፈጥሯዊ አቀማመጡ ስትሄዱ የምታዩት ይሆናል። አብዛኞቻችሁ በህመም በችግር በስቃይ ውስጥ በተለያየ ደዌ ተይዛችሁ ያላችሁ ሰዎች እዚህ ቦታ ላይ ሄዳችሁ ተፈወሱ። በአንድ ቀን ታምር አይታችሁ የምትመጡበት ታላቅ የበረከት ስፍራ ደብረ ልደታ። እጅግ በጣም በርካታ ሰዎች በዚያ ስፍራ ይገኛሉ። አዎ እንደምታዩት ደግሞ እኔም የጸበል እንግዲህ ለመጠመቅ ሰልፍ ይዤ ነው ያለሁት። በዛ በኩል እህቶች እናቶች ይገኛሉ ማለት ነው። የሴቶች የጸበል ወረፋ መያዣው በዛ በኩል እያያችሁት ነው። እንግዲህ ወረፋ እስኪደርሰኝ የምነግራችሁ ነገር ይሄው የምታዩት እነዚህ ፍልፍል ዋሻዎችም ያሉበት የጸበል ስፍራ ነው። እዚሁ ቦታ ላይ ቅዳሴ ይቀደሳል። እንግዲህ 7 ጠበል ነው ተነክራችሁ የምትወጡት ከስላሴ የእመቤታችን የቅዱስ ሚካኤል የአባታችን የሰማዕቱ የቅዱስ ጊዮርጊስ የተክለ ሃይማኖት በርካታ እንግዲህ የ7 ጠበሎችን ተነክራችሁ ከወጣችሁ በኋላ ይሄ እንግዲህ የጠበል ስፍራው ነው። በምታዩት መልኩ ነው የሚወርደው ከአለቱ ውስጥ ማለት ነው። እሱን ጨርሳችሁ ደግሞ ራሳችሁን ወይንም ጭንቅላታችሁን 3 ጊዜ የምትነከሩበት እዚሁ የፈለቀ የጠበል ሌላ ደግሞ ስፍራ አለ ማለት ነው። እሱን ጨርሳችሁ ትወጣላችሁ። ይኸውላችሁ ፍልፍል እንግዲህ እነዚህ ስዕል አድኖች በዚሁ ተፈልፍለው ያሉ አለቱ ላይ የተሳሉ ስዕሎች እጅግ የሚያማምሩ ነገሮች የምታዩበት የጠበል ስፍራ ነው። የመቅዳት እንግዲህ የምትፈልጉ ሰዎች ደግሞ ጸበል ወደ ቤታችሁ ይዛችሁ የምትሄዱ ሰዎች ሃይላንድና መሰል ዕቃዎች እንግዲህ መጠቀም አይቻልም። እጅግ ከአቅም በላይ የሆነባችሁ ቦታው ላይ ለጊዜው መሄድ ያልቻላችሁ የታመማችሁ ሰዎች ካላችሁ በውስጥ አውሩኝ። ጠበል የተወሰነ ይዤ ስለመጣው ላካፍላችሁ እችላለሁ። ቦታው ላይ ሁላችሁም